ይቻላል ትሉታላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ይቻላል እውነተኛ የሆነውን ነገር ሁሉ ነው የሚለው እግዚአብሔር ቃል። ሰው ሲያስብ ምን ማሰብ አለበት? በጌታ የሆነ ሰው ሲያስብ ምን ማሰብ አለበት? እውነት የሆነውን ነገር ሁሉ። እውነት ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል የሚለንን ነን። በጣም ብዙ የምንባለው ነገር አለ፣ ግን ሁሉ ጊዜ እምቢ ማለት ያለብን ነው። ልክ ነው፣ እውነታን አንክድም፣ ግን ደግሞ የእግዚአብሔር ቃል የሚለኝን ነኝ ልንለው ይገባል። ክብር ለአምላካችን ለእግዚአብሔር ይሁን። እንዲህ አይነት ሐሳብ ሲመጣባችሁ የእግዚአብሔርን ቃል የእግዚአብሔርን እውነት ታጠቁ። ለዚህ ነው በአእምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። እኔና እናንተ እግዚአብሔር በአምሳሉ የፈጠረን በአምሳሉ የሰራን ሰዎች ነን። ሌላ አምሳሉ እንድንመስል የሚፈልግ ማን እንደሆነ ታውቃላችሁ? ዓለም ድጋሚ በእሷ አምሳል እንድትፈጥራን፣ እንደሷ እንድንጨነቅ፣ እንደሷ እንድናስብ፣ እንደሷ እንድንወጣ እንድንገባ ምታረጋ ኖ። እኔ በእግዚአብሔር አምሳል የተፈጠርኩ ነኝ። እንደገናስ ደግሞ እኛ ፍጥረቱ ነንና ይላል የእግዚአብሔር ቃል ኤፌሶን ምዕራፍ 2 ቁጥር 8 ፍጥረቱ ነንና፣ ፍጥረት ነን፣ በአምሳሉ የተፈጠርነን። እንደገና ደግሞ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ ደግሞ በክርስቶስ ኢየሱስ ተፈጠርን ይላል። እንደገና ደግሞ ዳግም ውልደትም ያገኘነው እግዚአብሔር አምላካችን እሱን እንድንመስል ነው። ክብር ለአምላካችን ለእግዚአብሔር። እኔ የምመስለው አምላኬን ነው። እኔ የምመስለው ጌታዬን ነው። እኔ ኢየሱስ ያለኝን ነኝ። የእግዚአብሔር ቃል ያለኝን ነኝ። ዓለም የሚለኝን አይደለሁም። ችግር የሚለኝን አይደለሁም። የእግዚአብሔር ቃል የሚለኝን ነን። ከእግዚአብሔር ቃል ቆላስይስ ምዕራፍ 2 ቁጥር 3 ላይ ሲናገር በላይ ያለውን እሹ፣ በላይ ያለውን አስቡ፣ በምድር ያለውን አይደለም ይላል። ጭምትነት ከምድር አይገኝም። ጭምትነት ከሰው አስተሳሰብ አይገኝም። ከሰው ዊዝደም አይገኝም። ከግሪክ ፍልስፍና አይገኝም። ጭምትነት የሚገኘው በላይ ያለውን የእግዚአብሔርን ቃል በማሰብ ነው። አይኖቻችንን ከምድር መነጽር ላይ አንስተን ወደ ሰማይ መነጽር መቀየር አለብን። በሰማይ እይታ የምናያቸውን ነገሮች። ጭምትነት ማለት እሱ ነው። ጨዋነት ማለት ብቻ አይደለም። ጭምትነት እግዚአብሔር እንደሚያይ ነገሮችን ማየት ነው። ሰማይ እንደሚያይ ነገሮችን ማየት ነው ጭምትነት። እኔ እንደምፈልገው አይደለም፣ እኔ እንደተረዳሁት አይደለም። የእግዚአብሔር ቃል እንደሚለው ነገሮችን ማየት ነው። እግዚአብሔርን ከሚያሳዝን ነገር እግዚአብሔርን ወደሚያስከብር ነገር መምጣት